ሃይ ሰላም እንዴት ናችሁ? ዴንሳ ነኝ። ዛሬ በዚህ ቪዲዮ መጥቻለሁ። ትወዱታላችሁ ብዬ አስባለሁ። ይሄን የምታዩት ባዶ ሩም ቤቱን ስናሰራው ለኦፊስ እና ስሪን ኤሪያ አስበን ነው እና በጣም ብዙ ጊዜ ቆየ ዲኮር ሳናረግ ዩዥሊ እንደዚህ ፓሪ የልጆች ልደት ምናምን ሲኖር ዩዝ እናደርገዋለን ስፔሱን። አሁን ግን ያው ታይሙ ስለደረሰ እናሳምረው ብለን ነው። ምንድን ነው ያረኩት? ያው ትንሽ ኦፊስ ስፔስ እና ስሪን ኤሪያ ዲቫይድ አድርጌ ነው ያረኩት። አንዳንዴ ያው ለብቻችሁ መሆን ስትፈልጉ ምናምን ልጆች ሲተኙ ምናምን መታችሁ ቡና የምጠጡበት ቦታ ነው ስሪን ኤሪያ። ያኛ ኦፊሱ ደግሞ ያው ስራ ሲኖር ምናምን የሚሰራበት ቦታ ነው። በአጠቃላይ ዲኮር የተጠቀምኩት ከለሮቹ ጀስት ነጭና ጥቁር ብቻ ነው ዩዝ ያረኩት። እንደነ ፍሬምሽ ነገር ነው ሶፋውን ምናምን ካያችሁት እና በጣም ሲምፕል የሆነ ነገር ነው የተጠቀምኩት። ያው ለአይንም ያምራል ሲታይ። እናንተም ተወዱታላችሁ ብዬ አስባለሁ። ወሉንም እዚህ ጋር እንደምታዩት የማተርኒቲ ፒክቸሮቻችን ነው ዩዝ ያረኩት። እንደ ዎል ጋለሪ ነገር ማለት ነው እና ያምራል ሲምፕል። እንደነ ይሄ ነው ያረኩት። እውነት ለመናገር እኔ ዲኮር ማድረግ ደስ ይለኛል፣ ያዝናናኛል። ሲምፕል በሆነ መልኩ ማለት ነው። ኦቨር ክራውድድ ሳላረግ እንደዚህ ቦታ ስፔስ መጠቀም ደስ ይለኛል። እና እስቲ በሌላ ቪዲዮም ሌላ ፕሮጀክቶችም ስላሉ እመጣለሁ ብዬ አስባለሁ። ከወደዳችሁት አሳውቁኝ። ለሚና ቴንኪዩ። ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ ጌታ ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ። የሁሉም አዛዥ ጌታ ነው፣ ማዕበሉን ጸጥ የሚያደርገው። ማዕበል ወጀቡ የሚሰሙት ሰምተው የሚታዘዙለት፣ በባህር ለሚራመደው ሁሉ በሁሉ የሆነው ስፍራውን ሁሉ ይዞታል። ታዲያ እኛ ምን ያስፈራናል? ስፍራውን ሁሉ ይዞታል። ታዲያ እኛ ምን ያስፈራናል? ጌታ ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ
ተኝቶበት ስፍራን ሁሉ